ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ ባዮሎጂ ግሬድ 9 ዩኒት 1 ኢንትሮዳክሽን ቱ ባዮሎጂ በሚል ርዕስ ተገናኝተናል። በዚህ ትምህርታችን ዋና ኮንሰፕቱን ሃይላይት ለመመልከት እንሞክራለን። ዲፕሊ ባንገባም ዋና ለኢንትራንስ ኤግዛም ሐሳቡን ለመውሰድ እንሞክራለን። መጀመሪያው ዲፊኒሽን ኦፍ ባዮሎጂ የሚለውን ከማየታችን አስቀድመን ባዮሎጂ ራሱ ምንድነው? ባዮሎጂ ኢዝ ካም ፍሮም ቱ ግሪክ ወርድስ ከግሪክ ቃል ነው የመጣው ባዮሎጂ የሚለው ቃል እና ሁለት ቃላት አለው ባዮስ እና ሎጎስ ከሚል ግሪክ ቃል የተዋቀረ ነው። ባዮስ ማለት ላይፍ ነው፣ ህይወት ነው። ሎጎስ ማለት ደግሞ ስተዲ ነው፣ ማጥናት ነው። ስለዚህ ላይፍን እናጠናለን በባዮሎጂ ማለት ነው። ባዮሎጂ ኢዝ ስተዲ አባውት ላይፍ ነው። እዚህ ጋርም በዲፊኒሽኑ ላይ ለመገለጽ እንደተሞከረው ባዮሎጂ ኢዝ the scientific study of life or living things ይላል። ባዮሎጂ ስለ ህይወትና ስለ ህይወት ያላቸው የሚያጠና ነው ማለት ነው። ስለዚህ አሁን እዚህ ጋር ብዙ ሐሳብ አናይም፣ ግን ለመረዳት እንሞክራለን። እዚህ ጋር የሚለው it's very difficult to objectively define life ህይወትን በቀላሉ ለመግለጽ ቀላል አይደለም እያለ ይቀጥላል። እኛ ደግሞ ዋና ሐሳቡ ስለምንወስድ ዋና ወደ living things እንምጣ። living things ማለት ህይወት ያላቸው ባዮሎጂ is the scientific study of living thing አይደል ነው እዚህ ጋር አይደል? እሱ ደግሞ ምንድነው living thing ብለን ስናይ are composed of one or more cells። living thing ማለት ህይወት ያላቸው ነገሮች ናቸው። እነሱም የሚመጡት ወይም የሚፈጠሩት ከአንድ በላይ የሆኑ one and more than one cells ናቸው። ከአንድ የሚበልጡ ሴሎች ሊቪንግ ቲንግን ይፈጥሩልናል እና የነሱ ሴሎች መሰብሰብ ነው ሊቪንግ ቲንግን ይፈጥርልናል። የነሱ ባህሪ ደግሞ they can grow ማለት ማደግ አይደለ? ማደግ ይችላሉ፣ ባህሪያቸው ናቸው። እዚህ ጋርም ሪፕሮዱስ መወላለድ ይችላሉ። አንዱ ከአንዱ ጋር በመሆን መወላለድ፣ ማፍራትና መብዛት ይችላሉ። they transmit the genetic information ማለት ወደ ልጆቻቸው የሚያልፈው ባህሪ። ለምሳሌ አንድ ልጅ አባቱን አይደለም ይመስለው ምንድነው የፋዘሩ ወይም የአባትየው ጄኔቲክ ኢንፎርሜሽን ወደ ኦፍስፕሪንጉ አልፎ ኦፍስፕሪንግ ማለት ደግሞ ልጁ ነው የሚፈጠረው ልጅ። እነዚህን ጄኔቲክ ትራንስሚት የማድረግ ችሎታ ያላቸው እነዚህ ሊቪንግ ቲንግስ ተብሎ ባጭሩ ተገልጾልናል ማለት ነው። እኛ ፈጠን ብለን ለመሄድ ያክል ቀጥታ ወደ ባዮሎጂስቶች ስለ ሊቪንግ ቲንግ ምን ይላሉ የሚለው እና ባዮሎጂስት ስተዲ አባውት ሊቪንግ ቲንግስ ዩዚንግ ኤ ሳይንቲፊክ ሜቶድን በመጠቀም ባዮሎጂስቶች ስለ ህይወት ያላቸው ስለ ሊቪንግ ቲንጎች ያጠናሉ ማለት ነው። ኢንቮልቭስ አስኪንግ ኩዌስችን ጥያቄ በመጠየቅ የተለያዩ ችግሮችን መፍትሄ በመስጠት እንዲሁም የተለያዩ ነገሮችን ኤክስፐሪመንት በማድረግ ባዮሎጂ ሊቪንግ ቲንጎችን ያጠናል። ማለትም ተፈጥሮ ማለትም የተፈጥሮ ነገሮችን ያጠናል፣ ህይወት ያላቸው ነገሮችን ያጠናል ማለት ነው። እዚህ ጋር why does we study biology ለምንድን ነው የምናጠናው ሲባል for example እዚህ ጋር አሁን በቀጥታ ምሳሌ እንያ biologists have discovered drugs that are used to treat different human diseases። ባዮሎጂስቶች ለምንድን ነው ባዮሎጂ የምናጠናው ሲባል ባዮሎጂስቶች መድኃኒት አግኝተዋል። ድራግስ ማለት መድኃኒት ነው ለበሽታዎች ለትሬት ኦፍ ዲፈረንት ሁማን ዲዚዝ ለሰዎች በሽታዎች መድኃኒት ማግኘት የቻሉት ባዮሎጂን ስላጠኑ ነው አይደል? ስለዚህ ባዮሎጂን ለምን እናጠናለን ከተባለ to solve the trait of different human disease ይባላል። እነዚህን የሰው በሽታዎች ለመከላከል እንዲሁም ለሰው ብቻ አይደለም ለሌላ ሊቪንግ ቲንጎች የሚጠቅም ነው ማለት ነው። ባዮሎጂ ማጥናት ለዛ ይጠቅመናል። 1.3 the scientific method ይባላል። ሳይንቲፊክ ሜቶድ ሲባል ሳይንቲፊክ ሜቶድ ምንድነው ሲባል ባዮሎጂስቶች አብዛኛውን ጊዜ የሚጠቀሙባቸው መንገዶች አሉ። ኤክስፐሪመንት እያደረጉ የሚሄዱበት ማለትም የቀመሙ ኬሚካሎች ለምሳሌ የቀመሙ እንደሚጠቀሙት ባዮሎጂስቶችም የራሳቸው ያጠናንና የሚያጠኑበት መንገድ አለ። ሳይንቲፊክ ሜቶድ ተብሎ ይጠራል። ባዮሎጂስት are always curious about why things happen or how thing ይላል። ይሄ ነገር እንዴት ተፈጠረ፣ ማን ፈጠረው፣ ምንድነው፣ እንዴት ነው ያ ነገር የሚለውን ያውቃሉ። በአጠቃላይ እዚህ ጋር general steps of scientific method አጠቃላይ general steps of scientific method ማለት አንድን የባዮሎጂካል ኦብዘርቬሽን ሊሆን ይችላል፣ አስኪንግ ኩዌስችን ሊሆን ይችላል። ሁሉንም በስቴፕ
ቀጥታ ኤክስፐሪመንት እያደረጉ የሚሰሩበት ነው። ለምሳሌ ስለ አንድ ነገር ማጥናት ከፈለጉ የሚሄዱበት መንገድ የሚሄዱበት ስቴፕ በአጠቃላይ ሳይንቲፊክ ሜተድ ተብሎ ይጠራል ማለት ነው። የመጀመሪያው ኦብሰርቬሽን ነው። ኦብሰርቬሽን ማለት መመልከት ነው፣ መቃኘት ነው። ሳይንቲስቶች አብዛኛውን ጊዜ ኦብሰርቬሽን ነው የሚያደርጉት። ኬርፉሊ ኦብሰርቭ ያደርጋሉ፣ በጥንቃቄ ይመለከታሉ። አንድ ነገር ቢፈጠር ከምንም በፊት ከማጥናት ስለዛ ለማጥናት ከፈለጉ ከምንም በፊት ኦብሰርቬሽን ነው ያያሉ ባይናቸው። ምንድነው ያ ነገር መረጃ ይወስዳሉ መጀመሪያ። ዜን አስኪንግ ኩዌስችን ይሄ ነገር እንዴት ሆኖ ነበር እንደዚህ ሆኖ እንዴት ሆኖ ነው ብሎ ጥያቄ ጠይቃሉ። ከጠየቁ በኋላ ዩዥዋሊ ሊድ ዘንት ቱ አስክ ይላል እዚህ ጋር ጥያቄ ጠይቃሉ። ኢንኳሪ ማለት ነው። ጥያቄ ጠይቃሉ። ዜን ደግሞ ፎርሚንግ ኦፍ ኤ ሃይፖቴሲስ ግምት ያስቀምጣሉ። ይሄ ነገር እንደዚህ ሆነው እንደዚህ ነው ብሎ ግምት ያስቀምጣሉ። ቱ ሶልቭ ኤ ፕሮብሌም ማለት ሴት ኦፍ የራሳቸውን የተሰማቸው ነገር ጥያቄ ሲፈጥርባቸው የተሰማቸው ነገር ያስቀምጣሉ ማለት ነው። ዜን ቴስቲንግ ኦፍ ዘ ሃይፖቴሲስ ቴስት ያደርጋሉ። የነሱን ግምት ልክ ነው አይደለም የሚለውን ያስቀምጣሉ። ለምሳሌ እዚህ ጋር scientific method experiment must be ability to be duplicated because the answer the scientists come back with the whether it supports or reject the original ዋና ሐሳቡን ማለትም የተፈጠረው ነገር እሱ ያሰበው ሊሆን ይችላል ላይሆን ይችላል። እሱን ደግሞ ቴስት ያደርጋል። ካልሆነ hypothesis is not supported by experimental data, one can propose a new hypothesis. ያሰበው ሐሳብ ማለትም የገመተው ግምት እንዳሁኑ ማለትም እንደተገኘው ውጤት ካልሆነ እንደተገኘው ትክክለኛ ውጤት ካልሆነ ይተዋል። የሐሳቡን ይተውና ዋና ያገኘውን ማስቀመጥ አለበት ይላል ባዮሎጂ ኦልዌይስ። አሁን ባጭሩ ስናይ ሜኪንግ ኮንክሉዥን ይላል ቀጣዩ about the findings። ኮንክሉዥን ማለት በቃ ቀጥታ መልሱን ማስቀመጥ። Scientists consider the original hypothesis and ask whether they could still be right in light of new information gathered during the for how thing works. አሁን ባዮሎጂስቶች ያገኛሉ አይደል የነሱን ውጤት። የሳይንቲስቶች ሐሳብ ልክ ካልሆነ ይተውትና አሁን ትክክለኛው ነው በኤክስፐሪመንት የተገኘውን ኒው ሃይፖቴሲስ ካን ኤክስፕሌን እሱን ነው መግለጽ ያለባቸው ሳይንቲስቶች። ምክንያቱም ዋና በኤክስፐሪመንት የተገኘው በሳይንቲፊክ ሜተድ የተገኘው ይሻላል። ስለዛ ደግሞ እሱን ነው ማስቀመጥ ያለባቸው። ሌላ ደግሞ ኮሙኒኬቲንግ ዘ ፋይንድስ ነው። የተገኘውን ውጤት ኮሙኒኬት ማድረግ ነው። እናንተ ባጭሩ እዚህ ጋር ማየት ያለባችሁ ሳይንቲፊክ ሜተድ ሲባል ባዮሎጂስቶች ማለትም ሳይንቲስቶች አጠቃላይ ፊዚክስም ሊሆን ይችላል ኬሚስትሪም ሊሆን ይችላል፣ ግን እዚህ የምናየው ባዮሎጂ ላይ ነው። በአጠቃላይ ሳይንቲስቶች የሚጠቀሙባቸው መንገድ አንድ ነገር ለመመርመር አንድ ነገር ለማወቅ የሚጠቀሙባቸው መንገዶች እዚህ ጋር ተጠቅሶልናል ማለት ነው። 6 አይነት ሐሳቦች ልናነሳ እንችላለን። የመጀመሪያው ኦብሰርቬሽን ነው፣ በአይን መመልከት ነው ማየት ነው። ሁለተኛው ደግሞ አስኪንግ ኩዌስችን ነው፣ ጥያቄ መጠየቅ ነው፣ ያየነውን ነገር እንጠይቃለን። ሌላው ደግሞ ፎርሚንግ ኦፍ ሃይፖቴሲስ ነው፣ ስለጠየቅነው ነገር ግምታችንን እናስቀምጣለን። አንድ ሳይንቲስት የራሱ ግምት አለው ያስቀምጣል። ቴስቲንግ ኦፍ ዘ ሃይፖቴሲስ ያስቀመጠውን ግምት ልክ ነው አይደለም የሚለውን ያያል። ካየ በኋላ ሜኪንግ ኮንክሉዥን ያደርጋል። ካየ በኋላ ልክ ነው አይደለም የሚለውን ካየ በኋላ የሚያገኘውን ውጤት ትክክለኛውን ነው ማስቀመጥ ያለበት። ግምቱም ካገኘው ጋር ወይም ኤክስፐሪመንት አድርጎ ካገኘው ጋር ከተመሳሰለ ራሱን ያስቀምጣል። ግን ግምቱ ከኤክስፐሪመንቱ ወይም ከእውነተኛ ከባህሪው ከተለየ ዋናው እውነተኛውን ነው ማስቀመጥ ያለበት፣ ግምቱን መጠቀም የለበትም። የመጨረሻው ደግሞ ኮሙኒኬቲንግ ዘ ፋይንድስ ነው። የተገኘውን ውጤት ኮሙኒኬት ለሌላው ማጋራት እንደማለት ነው። እዚህ ጋር ለምሳሌ ማለት እንችላለን አንድ ኤክስፐሪመንት የተሰራ ኤክስፐሪመንት እነዚህን ተጠቅሞ ማለት ነው። ለምሳሌ እዚህ ጋር መብራት ነው። አንድ መብራት አልሰራ አለ። መብራቱ አልሰራ ሲል ዋይ ዳዝ መጀመሪያ እናያለን፣ ኦብሰርቭ እናደርጋለን። እዚህ ጋር መብራቱ እንዳልሰራ ዜን ዳዝ ኖት ወርክ የሰራ አይደለም። ከዛ ጥያቄ እንጠይቃለን። ለምንድነው ያልሰራው ብለን እንጠይቃለን። ከዛ ግምታችንን ስናስቀምጥ በልብ ተርናውት ሆኗል፣ በርናውት ሆኗል እንላለን። ወይም the bulb is improperly screwed እንላለን። ይሄ ግምታችን ነው። አይታችኋል? ሁለቱ ግምታችን ነው። ዜን ምንድነው የምናደርገው? replacing the bulb አምፖሉን እንቀይራለን። ከዛ
አምፖሉን ቀይራለን ኤክስፐሪመንቶቹ ማለት ነው አምፖሉን ቀይረን እናያለን ወይም ሌላው ደግሞ ሁለተኛው ኤክስፐሪመንት ሪኢንስታል ዘበልብስ ነው በልቡን ሪኢንስታል እናደርጋለን ስለዚህ ሪዛልቱን እናያለን ሪዛልቱ የመጀመሪያው ማለትም መጀመሪያ ኤክስፐሪመንት ያደረግነው ሪፕሌሲንግ ዘበልብ የሚለው አሁን ማለት ሰራ አምፖሉ በልብ ብንቀይርም ሊሰራልን አልቻለም the first hypothesis is rejected ሆነ በቃ ያኛው የግምቱ አይሆንም ማለት ነው እዚህን ደግሞ ሁለተኛው ሪዛልቱ ስናይ the torch works ሰርቷል ሁለተኛው ላይ ምንድነው the second hypothesis is acceptable ተቀባይነት አገኘ የሁለተኛው ሪኢንስታል ዘበልብ ሪኢንስታል ስላደረግነው በልቡን ሰራ ስለዚህ በዚህ ሁላችሁም ከዚህ መረዳት ትችላላችሁ በቀጣይ ሌሰን the tools of a biologist የሚለውን እናያለን እስካሁን ለነበረን ጊዜ thank you